ومدرني تكبر فاسيكا ومدرني تكبر فاسيكا تهاتبا بدم ክርስቶስ تهاتبا ሰላም የሉል እግዚአብሔር ቤተሰቦች እንደምን አላችሁ? በቅድሚያም እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን የጅማ ዩኒቨርሲቲ ሜን ካምፓስ ግቢ ጉባኤ ተማሪዎች የብርሃነ ትንሳኤውን በዓል እንዴት ሊያከብሩት አስበዋል የሚለውን ለእናንተ ለማስቃኘት በጅማ ሐመረ ነው ቅድስት ኪዳነ ምሕረት ቤተክርስቲያን ተገኝተናል። አብራችን ቆዩ። ወምድርኒ ተከብር ፋሲካ ወምድርኒ ተከብር ፋሲካ ተሃጽባ ወምድርኒ ተከብር ፋሲካ ወምድርኒ ተከብር ፋሲካ ተሃጽባ። ሰላም እንዴት ነሽ? እንኳን አደረሰሽ። ስምሽና የምታገለግልበትን ክፍል ትምስረግኝ። ስሜ ማህሌት ሰይፉ ይባላል። የማገለግልበት ክፍል አባላት ጉዳይ። የዋዜማው ዝግጅት እንዴት እየሄደ ነው? ለነገስ ደግሞ ለትንሳኤ በዓል ዝግጅታችሁ ከምን እየደረሰ ነው? ያው ዝግጅታችን እያየሹ ነው። በጣም አሪፍ ዝግጅት ነው። እዚህ ጋር ሽንኩርት እየላጡ ነው፣ እዚህ ጋር ድንች እየላጥን ነው። እኔ ድንች በመላጥ እያገዝኳቸው ነው። ለነገውም ትንሳኤ ያው 3 ሰዓት ላይ ጀምሮ ፕሮግራም ይኖረናል። አሪፍ ነው። መልካም። በተጨማሪም ደግሞ ግቢ ጉባኤ ላይ በዓል ሲከበርና ቤት ደግሞ ከቤተሰብ ጋር ሲከበር ያለው ልዩነትስ ምንድነው? ስሜቱስ እንዴት ይመስላል? ያው ቤት ስታከብሪ ያው ደስ ይላል። ያው ከቤተሰቦች ጋር በጣም ደስ ይላል። ያው እዚህም አይደብረንም፣ ምክንያቱም ግቢ ጉባኤው አንድ ላይ ሰብስቦን ይሄ የመሰለ ፕሮግራም በዚህ አይነት መንገድ ከዛ ደግሞ ነገ ታየዋለሽ። በጣም ቆንጆ ፕሮግራም ይኖራል። ደስ ይላል ብቻ። ሶስት ለነገ የታሰበ ፕሮግራም አለ ማለት ነው። እንዴት ልታከብሩ አስባችኋል? የትንሳኤውንስ በዓል ነገ ያው የታሰበው እዚህ ሐመረ ነው ቅድስት ኪዳነ ምሕረት አዳራሽ ቁጥር 1 አዳራሽ ከ3 ሰዓት ጀምሮ ፕሮግራሙ ሊካሄድ ነው የታሰበው። እንኳን አደረሰሽ በድጋሚ መልካም በዓል ይሁንልሽ። ወምድርኒ ተከብር ፋሲካ ወምድርኒ ተከብር ፋሲካ ተሃጽባ። ሰላም እንዴት ነሽ? ስምሽና የአገልግሎት ክፍልሽን ንገሪኝ። እሺ፣ እግዚአብሔር ይመስገን አመሰግናለሁ። ስሜ ቤተልሔም ሻፈራ ይባላል። 4ኛ ዓመት የሚዲያፍ ተማሪ የአገልግሎት ክፍል መዝሙርና ስነ ጥበብ ክፍል። እሺ መልካም። የዋዜማው በዓል እንዴት እየሄደ ነው? ለነገስ እየተደረገ ያለው ዝግጅት ከምን ደረሰ? አሁን ሽንኩርት በመለጥ ላይ እንገኛለን። ከዛን ቀጣዩ ደግሞ ሽንኩርት የተላጠው ይፈጭና ወደ ስራ እንገባለን ማለት ነው። አሪፍ እየሄደ ነው። መልካም። በተጨማሪም ደግሞ በዓል በቤት ከቤተሰብ ጋር ሲከበርና እንደዚህ ደግሞ በህብረት በግቢ ጉባኤ ሲከበር ያለው ልዩነት ምንድነው? ፕላስ ደግሞ እንዴት ነው ስሜቱስ ምን ይመስላል? እኔ 4 ዓመት ነው ግቢ ውስጥ ያከበርኩት። በጣም ከቤተሰብ አንፃር እዚህ ደስ ይላል። አንደኛ ከጓደኞች ጋር ከተለያየ ሰው ጋር ነው የምትገናኙ ምናምን በፍቅር አንድ ላይ ተባብሮ ሰርቶ ምናምን ማሳለፍን የመሰለ ነገር የለም። እኔ ከቤተሰብ ይልቅ ግቢ ከገባው በኋላ ያከበርኳቸው በዓላቶች ናቸው የሚናፍቁኝ። ማለት ቤተሰብን እንድንረሳ ያደርጉናል። ከቤተሰብ ጋር ያለው ረስተሽ በዓል እዚህ ደስ ብሎሽ የምታከብሪ ነዳያን ጋር አብሮ ሄዶ እያከበሩ ምናምን እንደመዋል ደስ የሚል ነገር የለም እና እኔ ግቢን መርጫለሁ። ቆንጆ ነው። በተጨማሪም ደግሞ ለነገ ለብርሃነ ትንሳኤው የታሰበው በዓል ምን ይመስላል? እንዴት ልታሳልፉ አስባችኋል? ነገስ ነገ እንደ ግቢ ጉባኤ እንደ ዋና ግቢ ጉባኤ ጠዋት 3 ሰዓት ላይ በቅድስት ኪዳነ ምሕረት ቤተክርስቲያን የተለያዩ መርሃ ግብራት ተዘጋጅተው ልጆችን እየጠበቅን ነው። 3 ሰዓት ላይ ሁሉም ተማሪ እንዳይቀር ልትገኙልን ፈልጋለሁ። እሺ እንኳን አደረሰሽ በድጋሚ እናመሰግናለን። እኔም አመሰግናለሁ። ወምድርኒ ተከብር ፋሲካ ወምድርኒ ተከብር ፋሲካ። ውድ ተመልካቾቻችን እንግዲህ ቆይታችን እንዲህ ባማረ መልኩ እንደቀጠለ ነው። ከዚህ በማስከተል ደግሞ የአዳር መርሃ ግብራችን የምናስቃኛችሁ ይሆናል። አብራችን ቆዩ። ሰላም የሉል እግዚአብሔር ቤተሰቦች እንደምን አመሻችሁ። እነሆ ሰዓታችንን ጠብቀን የጅማ ዩኒቨርሲቲ ሜን ካምፓስ ግቢ ጉባኤ ተማሪዎች በደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን የሚያካሂዱን የአዳር መርሃ ግብር ልናስቃኛችሁ በጉዞ ላይ እንገኛለን። አብራችን ቆዩ።
ዘናዋ አስገሬ እመበታ ከተኛ የማይቻለው ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰን። እሺ፣ የዋዜማው በዓል ጉዞ ምን ይመስላል? ወደ ቤተክርስቲያን የሚደረግ ያው እንደምታዩ የዋዜማው በዓል ጉዞ በጣም ደስ ይላል። አሁን ወደ ገነተ ቅዱስ ጊዮርጊስ ቤተክርስቲያን እየሄድን እንገኛለን። በዓልን በግቢ ጉባኤ ስታከብር የትንሳኤን በዓል ለስንተኛ ጊዜሽ ነው ይሄ? እኔ ሳከብር ለመጀመሪያ ጊዜ ነው እያከበርኩ ያለሁት እና በጣም ደስ ይላል። መልካም። በተጨማሪም ደግሞ በዓል በቤት ከቤተሰብ ጋር ሲከበርና አሁን ደግሞ እንደዚህ በግቢ ጉባኤ ሲከበር ያለው ልዩነት ምንድን ነው? ስሜቱስ ምን ይመስላል? ያው ቤት ውስጥ ስታከብሪ ከቤተሰብ ከፋሚሊ ጋር ነው የምታከብሪው። እዚህ ደግሞ ከጓደኞችሽ ከኩዮችሽ ጋር ነው የምታከብሪው። በዚህ ላይ ደግሞ ሞር እዚህ ያለው በጣም ደስ ይላል። ያው ወደ ቤተክርስቲያን አንድ ላይ በህብረት ዝማሬ አድርገን ስለሆነ የምንሄደው በጣም ደስ ይላል እዚህ ያለው። እሺ፣ በተጨማሪም ደግሞ በዓልን ከቤተክርስቲያንና ከግቢ ጉባኤ ውጭ ለሚያከብሩ ልጆች የምታስተላልፊው መልእክት ምን አለ? እኔ ለወጣቶች ማስተላለፍ የምፈልገውን መልእክት ወደ ቤተክርስቲያን እንቅረብ ነው ማለት የምፈልገው። ምክንያቱም ቤተክርስቲያን ውስጥ በጣም ብዙ የምናገኛቸው ነገሮች አሉ። ሰላም ያጣ ሰው ሰላሙን የሚያገኘው ቤተክርስቲያን ውስጥ ሲመጣ ስለሆነ ወደ ቤተክርስቲያኑ ነው ማለት የምፈልገው። በመጨረሻም እንኳን አደረሳችሁ ማለት የምፈልገው አካል ካለ? ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ሰላም፣ እንዴት አመሸ? እንኳን አደረሰ። እንኳን አብሮ አደረሰን። እንኳን እንደዚህ አደረሰ። የዋዜማው ጉዞ ምን ይመስላል? እሺ፣ የዋዜማው ጉዞ እንግዲህ ከዚህ ፊት እንደተለመደው ያው በጥሩ ሁኔታ ተከፋፍለን ነው እንግዲህ ከዚህ ፊትም እንደተለመደው የምንሄደው። አሁንም ወደ ቅዱስ ጊዮርጊስ ቤተክርስቲያን እየሄድን ነው። ደስ የሚል ጉዞ እያደረግን ነው እንደምታዩት። ከዚህ በመቀጠል ደግሞ በዓል ከቤተሰብ ጋር በቤት ሲከበርና እንዲሁም ደግሞ በግቢ ጉባኤ እንደዚህ ሲከበር ያለው ልዩነት ምንድነው? ስሜቱስ ምን ይመስላል? ኦኬ፣ በዓልን በግቢ ጉባኤና በቤት ስናከብር ትልቅ ልዩነት አለው። በቤት ስናከብር ያው ከቤተሰብ ጋር ማሳለፎች እና ማህሌቱን ከመቆሙች ሌላ ነገር የለውም። ግን እዚህ ግቢ ማታ እየዘመርን ሄደን ከዛ ስንመጣ ደግሞ በካፌም ሆነ በነን ካፌ ሆነትም ብቻ ተመግበን ሌሊት ከዛ ጣ ደግሞ ቤተክርስቲያኑ ዝግጅት አዘጋጅታ ቤተክርስቲያኑን ጠብቃናለች እስከ 6 ሰዓት ምናምን። በጣም ደስ ይላል። ጓደኞችሽን ታገኛለች ምናምን። እኔ የግቢው በጣም የተሻለ ነው ከእንትኑ አንፃር። በተጨማሪም ደግሞ ለስንተኛ ጊዜ ነው የትንሳኤን በዓል እንደዚህ በግቢ ጉባኤ ስታከብር? የስንተኛ ጊዜ ነው ይሄ? ስንተኛ ጊዜ? እኔ በቃ የትንሳኤን በዓል ብዙኛው ጊዜ እዚህ ያሳለፍኩት 4 ጊዜ እዚህ ያሳልፍ ያለኝ። አራቱንም በጣም ደስ የሚሉ ጊዜያት ናቸው። እንግዲህ ያው ጨርሽ ያለኝ የመጨረሻ ነው። እሺ፣ እናም ደግሞ ከዚህ በፊት የነበረ ቆይታ ምን ይመስላል? 4 ጊዜ ነው ስላልከን ከዚህ በፊት የነበረ ቆይታ የግቢ ጉባኤ የትንሳኤ በዓል አከባበር ምን ይመስላል? እንግዲህ አራቱም ያው ደስ የሚሉ ነገር አላቸው። ግን ከዚህ ፊት የነበረው ለ2013 14 3 ቦታ ነበር የሚከፈለው። አሁን ሰው አንሶ ይሁን አላውቅም። እሷም ወደ 2 ተቀይሮ ኪዳነ ምሕረትና ቅዱስ ጊዮርጊስ ቤተክርስቲያን እሱ ብቻ ነው ዲፈረንስ ያለው እንጂ ዝማሬውም አንድ ነው። ሁሉም ነገር በቃ አንድ ነው። ደስ የሚል ነገር አለው። ምንም ልዩነት የለውም። በተጨማሪም ደግሞ በዓልን ከቤተክርስቲያንና ከግቢ ጉባኤ ውጪ ለሚያከብሩ ልጆች ማስተላለፍ የምትፈልገው መልእክት ምን አለ? ገና ላይ እንዲባል ነበርና ልደቱን በባለ ልደቱ ቤት የሚባል አነጋገር አለች እና አሁንም ትንሳኤውን በባለ ትንሳኤው ቤት የሚለውን እንዲቀጥል ፈልጋለሁ። ምክንያቱም ክርስቶስ የተነሳው በመቃብር ነውና ክርስቶስ የምንፈልግበት መቃብር ቤት ነው እንጂ ውጭ አይደለም። ስለዚህ መቃብር ደግሞ የክርስቶስ መቃብር የምናስብበት ቤተክርስቲያን ነች እና ሁሉም በቤተክርስቲያን ተገኝተው የትንሳኤን በዓል የክርስቶስን ትንሳኤ እንዲያስቡ እፈልጋለሁ። የመጨረሻ ጥያቄ ደግሞ እንኳን አደረሳችሁ ማለት የምትፈልገው አካል ካለ? ያው ጥያቄ አይደለም። እንኳን አደረሳችሁ ማለት የምትፈልገው አካል ካለ? እሺ፣ በመጀመሪያ እንኳን አደረሳችሁ ማለት የምፈልገው የመጀመሪያው ምርጡ ጓደኛዬ ዲያቆን ዮሐንስ እንኳን አደረሰ ማለት ፈልጋለሁ። ከዛ መቀጠል ደግሞ 2014 ላይ የተመረቁ ልጆች እነ ነጻነት እነ ቃል የሚባሉ ልጆች አሉና እነሱን እንኳን አደረሳችሁ ማለት ፈልጋለሁ። ሌላ ደግሞ አሁን እዚህ ያሉት ሁሉም እኔም ማቃቸውም አላቃቸውም እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። መልካም በዓል።
እንግዲህ ውድ ተመልካቾቻችን ጉዟችንን አጠናቀን በደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ተገኝተናል። ከዚህ በማስከተል ደግሞ በመሐሌቱ እንዲሁም በቅዳሴው መርሃ ግብር የምንቀጥል ይሆናል። ከኔ ጋርም ደግሞ ነገ በጠዋት መርሃ ግብር እንገናኛለን። አብራችሁን ቆዩ። ሰላም እንደምን አደራችሁ የልዑል እግዚአብሔር ቤተሰቦች። ትላንት በቆይታችን የጅማ ዩኒቨርሲቲ ሜን ካምፓስ ግቢ ጉባኤ ተማሪዎች የዋዜማውን በዓል እንዴት እንዳሳለፉ ስናስቃኛችሁ ቆይተናል። ዛሬ ደግሞ ሚያዝያ 4 ቀን የ2018 ዓ.ም የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል እንዴት እንደሚያከብሩት የምናስቃኛችሁ ይሆናል። አብራችን ቆዩ። ወምድርኒ ተገብር ፋሲካ 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 ተሐጽባ Wujud tak kabar tu sini aku. Wujud tak kabar tu tapi sini. Usahasa ada. ሰላም እንኳን አደረሱት። እንኳን አደረሰን። እሺ እንግዲህ በዓል ምን ይመስላል? እዚህስ የነበረው ዝግጅት እንዴት ነው? እዚህ በጣም ቆንጆ ነው። በጣም አሪፍ ነው። እስከ ትናንትና ጀምሮ እንጨትም ሁሉም ነገር ሽንኩርት ዘይት ሳይቀር ሁሉም ነገር ያዘጋጁ ሁሉም ሰውነታቸውን እያጠቡልን እንገታችን ሰውነታችን ሳይቀር ልብስ የቀየሩ ለዚህ ያበቁት ጅማ ዩኒቨርሲቲ በጣም አንደኛ ነው። በጣም ወጡ ደግሞ ይጣፍጣል ነው እስካሁን ድረስ አለን እና አምሮኖ ቅዱስ ኪዳነ ቤተ ክርስቲያን እሷ ባትኖር እኮ የት እንገባ ነበረ? ተማሪ ባይኖር የት እንገባ ነበረ? እና በጣም እንጀራችሁን ለምለም ያርግልን፣ ጉሩን ሰላም ያርግልን። ወጥተሽ ግቢ፣ ተባረኪ፣ ብሩክ ሁኑ። አሁንም ተባዙ። ለእኛ ብላችሁ ነው ከግቢ ውጭ መከራ ያያችሁት። አዎ በእውነት የትም አይገኝም እንደዚህ አይነት በረከት።
የ2018 ዓመተ ምህረት የትንሳኤ በዓል በጅማ ዩኒቨርሲቲ ሜን ካምፓስ ግቢ ጉባኤ ተማሪዎች እንደዚህ በአማረና በደመቀ መልኩ ተከናውኗል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። መልካም በዓል ይሁንላችሁ።